አብዷል። አምሮብሻል። ኧረ ተው፣ አመሰግናለሁ። የምርህን ነው? ይሄ ያለባሻሉ ዛሬ እንግዲህ እጅግ በጣም ደስ በሚል ሁኔታ ጨረቃዋ መታለች። ሀይሚና ቡራ መጥተዋል ማለት ነው። እና እዩዋት እንዴት እንዳማረባት በስመ አብ! በጣም በጣም ነው ያማረባት ሀይሚ። እንግዲህ ዛሬ እጅግ በጣም ደስ በሚል ቪዲዮ ነው የመጡት። እንዲሁም ያልታሰበ ሰርፕራይዝ ሆናለች ከንጉሷ ከቡራ ማለት ነው እና ከብሩክ ቀብራራው። እሷም ደግሞ እንግዲህ እጅግ በጣም የሚያምር ምሳ ሰርታ ቆይተዋለች ማለት ነው እና ለውድ ባለቤቷ ማለት ነው ነው በሉት እንግዲህ ከዚህ በኋላ ምን ቀራቸው የምር ማለት ነው። እና በጣም በጣም አምሮባቸዋል። ሀይሚ እዩዋት እንዴት ልዕልት ሆና እንደመጣች ማለት ነው። እና ደስ አላላችሁም? ዛሬ የዛሬው ቪዲዮ እጅግ በጣም ደስ ነው የሚል ረጋ ብለው ቁጭ ብለው ደስ በሚል ሁኔታ ምሳ እየበሉ ሀይሚ ደግሞ ሰርፕራይዝ ሆናለች። ያላሰበችው ሰርፕራይዝ አድርጓታል ቡራ ማለት ነው። እና እኔ በጣም ደስ ብሎኛል። እናንተስ የጨረቃ ፋሚሊ የምትወዷቸው የሁለቱም ወዳጆች የሆናችሁ የሁለቱን አንድነት የምትፈልጉ ደስ እንዳላችሁ ተስፋ አለኝ ማለት ነው። ሰላም ሰላም ቤተሰብ እንዴት ናቸዋለሁ? ሰላማችሁ ይብዛ በያላችሁበት እያልኩኝ ውድ ቤተሰቦች እንዲሁም የጨረቃ ቤተሰቦች በውጭ ዓለም የምትኖሩ በስደት ዓለም የምትኖሩ ውድ እህቶች ሰላማችሁ ይብዛልኝ በያላችሁበት እያልኩኝ እንግዲህ ለሀገራችንን በሰላም ያብቃን እላለሁ። ምክንያቱም ይኸው ሁሌም በሰው ሀገር አንኖርም እና ደግሞ አንድ ዜና ሰምተናል ወደ አሜሪካ እና ሰምታችኋል አይደል? በአሜሪካ የሚኖሩ ኢትዮጵያኖች ወደ ሀገራቸው እንዲመለሱ እንግዲህ ግዳጅ ተጥሎባቸዋል እና ከባድ ነው ቤተሰብ። አሁን ላይ ኢትዮጵያ ያለው ሁኔታ የሰላሙን ጉዳይ የምታዩት ነው እና አስደንጋጭ ዜናን የሰማነው እንግዲህ ፈጣሪ ሆናቸው ሌላ ምን ይባላል እያልኩኝ እንግዲህ ዛሬ በጨረቃዎች መጥቻለሁ። ሀይሚ ዛሬ እንግዲህ ብዙ ነገር ተናግራለች። ሀሳቧንም እንግዲህ ከዚያ ቡራ ሲያስጨንቃት ከሰነበተ በኋላ ዛሬ እንግዲህ በተረጋጋ መንፈስ መጣ። እንደዚህ አምሮባት እኛ የምንፈልገው እንደዚህ ነው ማለት ቪዲዮ እንኳን ብሰሩ ቢራዘምም በቃ ቢያንስ እንኳን ፈታ ብላችሁ ያኔ አንዱ እየተጨነቀ በጣም ውስጡ እየተጨነቀ ፕራንክም ቢሆን መሆን የለበትም እና ስለዚህ ያው ቡራ ፕራንክ ነው ያደረጋት አስተማሪ እንደሆነም ነግሮናል በግልጽ ማለት ነው። እና እንግዲህ ሀይሚም ደስ ብሏታል። ዛሬ እንግዲህ ሀይሚ ብዙ ነገር ይሏታል። ስለዚህ ሀይሚ መልስ አትስጭ ነው የምንለው እኛ። መልስ ስልሽ ያኔ እንደዚህ መልስ መስጠትሽ ጥሩ ነው፣ ነገር ግን በቃ ቲክቶክ ላይም እንደዚህ ሜሽን የሚያደርጉልሽን አትይ። የሁሉንም ከሰማሽማ በቃ ሀሳብሽ ሁሉ ነው የሚበታተነውና የሚሰረቀውና ስለዚህ ኢሜሽን የሚያደርጉልሽን በውስጥ ኢንቦክስ የሚልኩልሽን እንዲህ ተባልሽ እንዲህ ያሉሽ ምናምን የሚሉሽን በሁለት ግሩፕ ተከፍለው እንግዲህ የሁለት ደጋፊ ነን የሚሉ ናቸው እና ምንም አትስሚያቸው። ብሩክ እኮ ተናግሯል። በቃ አትልፉ ብሏል። ትናንትና ብሩክ ረጅም ደቂቃ ቪዲዮ ነው የተቀረጸውና ምግብ እየሰራ ምናምን አትድከሙ ብሏል። ሀይሚ ለእኔ ክፉ እንደሆነች እንደምታስቡ እኔ ለሀይሚ ክፉ እንደሆንኩ የምታስቡ አይሳካላችሁም ብሏል እና ስለዚህ ምንም አያስጨንቅም። ሀይሚ ታያቸው በቃ ኢቨን እንኳን ምግብ ስትሰራ ለምን ፀጉርሽን አትሸፈኝም ምናምን ሁላ ይላሉና በማይገባው ነው የሚገባ። የምሬን ማለት ነው። ኧረ ተው የራሳችሁን ህይወት ኑሩ። የምሬን እንዴ ምን ሆናችሁ ነው በዚህ ልክ እንደው ፀጉሯ ድረስ ሄዳችሁ ደግሞ ምግብ ስትሰሪ ፀጉርሽን ለምን አትሸፍኝም? ኧረ በስማም እንዲህ ያህል ከዚህ በላይ እኮ ህይወትሽን እኛ እንኖርልሽ ነው ማለት የተቀረውና ከባድ ነው። የምሬን ይሄን በምትሉበት በምትጣሉበት ሰዓት ለምንድን ነው ለራሳችሁ የሆነ አንድ ስራ ማሰሩ? የምር ማለት ነው። የምትወዷቸው ከሆነ የምትደግፏቸው ከሆነ በቃ አስተያየት ብቻ እየሰጣችሁ ለፉ። ይሄን እኔ እንደ ሀሳብ ነው ከእናንተ በልጬ ምናምን ሳይሆን በቃ እስኪና ሀይሚ አሁን ጊዜያቸውን እንዴት እንደሚጠቀሙበት አስቡት። ስለዚህ አሁን በተለይ በስደት ዓለም ተሆኖ ምንም ጊዜ እኮ የለም።
እኛ አሁን ቪዲዮ እንደዚህ የምንሰራው እየታየለን አይደለም፣ ባለነ ጊዜ ነው ተሯሩጠን እንደዚች የምንሰራ ማለት ነው። ስለዚህ ቲክቶክ ላይ ቁጭ ብላችሁ ከምትሰዳደቡ አንድ ዩቱብ ቻናል ከፍታችሁ ስለ እነ ሀይሚም ሆነ ስለ ሌሎቹ ሀሳብ በመስጠት ብሰሩ ለእናንተ ይጠቅማችኋል ብዬ አስባለሁ። ብዙ ጊዜ ተናግሬ ያለውን የራሱ በአቅሜ ማለት ነው። ቻናል ክፈቱ፣ ቲክቶክ ላይ ቁጭ ብላችሁ ጊዜያችሁን አጨርሱ። ሀይሚ አልሰማችሁም ብላለኝ። ሀይሚ ምንም ብትሉኝ አልሰማችሁም ብላለች። አዎ እኛም በቃ ማለት መልስ አትስጭ፣ ምንም ቢሉሽ ምንም የሚቀነስ የሚጨመርም ስለሌለ ማለት ነው። እና ከሚነቅፉን የሚደግፉን ናቸው ብዙዎቹ ብሏል ቦራ ማለት ነው። ትክክል ነው። 99% የሚወዳቸው ሰው ነው ያለ። ስለዚህ እነሱ በሚለቁት ቪዲዮ እየተዝናናችሁ አስተያየት እየሰጣችሁ ሀይሚንም ጉዞ ወደ 300 ሺህ ብታስገቧት ደስ ይለኛል ማለት ነው። ቡራም እያለ ነበር እና ቡራ ደግሞ ወደ 400 ሺህ ምን ችግር አለው? ይስሩ፣ ይደጉ፣ ይለወጡ። እኛም በእነሱ ብዙ እየሰራን እየተለወጥን ነው ያለ ነው። ቢያንስ እንኳን ብር እንኳን ባይቆጥርልና ይሄው የዩቲዩብ ቻናል አለን፣ የምሬን ማለት ነው። ስለዚህ ሌሎቻችሁም የራሳችሁ ቻናል ከፍታችሁ ጊዜያችሁን ተጠቀሙ፣ ስሩ። ኢትዮጵያ ስትሄዱ ይጠቅማችኋል። አረብ ሀገር ሆናችሁ ግን ሳብስክራይብ ትሞላላችሁ። የምሬን ማለት ነው። 1000 2000 በጣም ለምንትን ለማለት ከባድ ነው፣ ታዋቂ ካልሆናችሁ ማለት ነው። እና ስለዚህ በጊዜያችሁ ተጠቀሙ። ሀይሚሻ እንግዲህ ዛሬ ሰርፕራይዝ ሆናለች። ቡራ በጣም ይለያል። የምር የሚያምር ልብስ ገዝቶላታል። 2 ልብስ፣ አንድ ፒንክ ነው አደለ? ቀሚስ ናቸው ሁለቱም እና ነጭ፣ በጣም ደስ ይላል። ሀይሚ ቀለበቱ ጠፋ ስትል ማን ነው እንደኔ የደነገጠ? ወርቅ ስለሆነ ማለት ነው ያስደነግጣል። ነገር ግን ቡራ እኮ ምንም አላላትም። ችግር የለውም አታስቢ፣ ይገዛልሻለሁ ነው ያለ። ይለያል ቡራ ስለሚረዳት ማለት ነው። እና ሁላችንም ነው ፕራንክ ያደረገ። በመጨረሻም ሀይሚዬ እጅግ በጣም አምሮብሻል፣ ቡራም አምሮባቸዋል። ጨረቃዎች ጉዞ ወደፊት። የማንንም ወሬ አትስሙ እናንተ። ካላማችሁ ንቅንቅ ማለት የለባችሁም። ይሄን የመሰለ ፍቅር ፈጣሪ ጠብቆ ለዛች ቁም ነገር አብቅቶ ተጋብታችሁ ልጅ ወልዳችሁ በአንድ የምትሆኑበትን ያምጣልን።